አረ ካለ ሚስት ሊያጫውታት የሆነ ሰው የቤታችሁ እየገባ ነው። የኔ ሚስት አልተዋወቅንማ። ፍሬው ነው እንደዚህ እንደሎዝ መፈለፍልለት እንደዚህ ነው ማለት ይሄ ነው ምንድነው ወንድሜ? ይሄ ከሚስት ጋር ተኛ ብሎ እያቃጠረ ነው። ወሬኛ አንተ ወሬኛ ወይ እናቴ ምን ነው ደበረ እንዴ? አረ ጭራሽ ለሌላ ሰው እንዳይናገርብህ ብዬ እኮ ነው። ቀጣይ ሚስት ምን ታስተካክል? ሚስተካከል ካለ እነግርሃለሁ። አንተ ብቻ ፈታ በል። አረ እኔም አይደብረኝ እዚህ ቤት ይጎረምሳ። አረ ማዘርዬ ይረጋጉ እንጂ ገና አሁን እኮ ነው ከነጋህል መቅመሴ ትበላለህ። በቃኝ። ትጾማለህ? አልጾምም። ስጋ ማነሽ ቴኑ የነካው ዳቦ አለ ግን ሻው ነካ አርጎታል ግን አልከፈው ማዘር ኧረ ይቅርብኝ። እምቢ አልክ በቃ ይፍታፍታላ። ወይ የእናንተ ፍቅር ሲያስቀና እንዴት አባታችሁ ነው ማትጣሉት? ያው እኔና ቢቡ ማንጣላበት ምክንያት እሷ ትንሽ ስትናደድ ምግብ ነው የምፈልገው አፏ ላይ ብቻ ጣል አረግባ። አንተ ከርሳ እኔ በምግብ ነው የምትገምተኝ? እኔ ከሶስት እንጀራ በላይ መበላ አይነት ሲል ንገረኝ። ካንተ ጋር እንደው ምንም አይነት ነገር መቀጠል ማለት እቺን ዳባፍሽ ላይ ጣል አርጋት። አተ እውነትም ትበላለች። ቀላል በእናት ይሄው ምሳዬን የኔ ቆንጆ እንዴት ነው የምታምሪው? ኧረ አራድዬ ልጅ መችሽ አንቺ ራስ ጽድት ተርሻለሽ እንዴ? ቁጥረሽን ስጪ ላጮልሻ። ኧረ ፍቺ ኧረ ፍታ ምንሽ አባት በእናትህ አንሳልኝ። ስልኩ ግን አያስፈልግም። ነይ አንተ አርዴ ያማል እንዴ? ራስሽ ሄድልሽ እንደ አንሳልኝ አልሽኝ። ፎቶ ነው አለች እንዴ? መክፈል ነበር። እቺ ላነሳውበት ካላችሁማ በሉ ዴቻንጡ። እኔ ያለው ነው የሚመጣ። የት ነው እናንተ? እማዬ ኢዛና እንደዚህ ስልክህን አምጣ። ኧረ እኔ ፍቅረኛ አለኝ። ምን ገባኝ? ስልክህን ያልኩ 0911 አንተ ቀፎን አምጣ። ምን ማር ነጋዴ ይመስላል። ኧረ እኔ ቀፎ የለኝም። አንተ ስልክህን ካልሰጠኝ አጋድምሃለሁ። እኔ ከማለቀው ሰው ጋር ልጋደም ፍቅረኛ አለኝ አልኩሽ እኮ። ያዘው አባት በእናትህ ያዝልኝ። ምን ኤሌክትሪክ ይመስላል የሚይዝልሽ? ተው ግን አስመልስልኝ። አታልቅሻ። ግን ከትላንት ጀምሮ ምግብ አልበላሁም። እንዴት ነው ማስመልስልሽ? አታዝገኝ በእናትህ። ለዚህ ጉልበት አተነ? ኧረ ጉልበትማ አለኝ። ሊያውም ሁለት አባ። እንዴ ስታረገኝማ ቆሜ አላየህም። ታዲያ ለምን ቁጭ ብለሽ አታየኝም? ደነዝ ለናጣ ልጅ ወድቀሽ ነበር ትላለህ እንዴ? አፈርጋጥኩ እንጂ አጥንት መሰለሽ እንደ አፈሩ የምትገጩ ቱበይዋ። አንተ ለይቶላል። ያ ትንሽ ነው አናቴ ላይ ወጣው እንጂ። አናትሽ ላይ ወጣው ከቅማል ጋር ነው እንዴ ተጣላሽው?